ጣፋጩ መርዝ ስኳር። ስንቶቻችንን በቀን ውሏችን ውስጥ በጣም በብዛት ስኳርን በመጠቀማችን ምክንያት የመርሳት ችግር፣ የመደሰት ችግር፣ እንቅልፍ የማጣት ችግር፣ የልብ ህመም፣ ከመጠን ያለፈ ውፍረት እናም ከዚህ ከፍ ሲል ደግሞ ታይፕ 2 ዳያቤቲስ የምንለውን በሽታ እየመጣብን እንደሆነ ግንዛቤ ያለን ስንቶቻችን ነን? በተለይ ደግሞ በቀናችን ውስጥ ከቡና ጋር ከታሸጉ ምግቦች ጋር እና ከተለያዩ ነገሮች ጋር የኦቨር ኮንሳምፕሽን ወይም ደግሞ ከመጠን ያለፈ የስኳር አጠቃቀም ያለን እንዴት ይሄንን ነገርስ እናስቀራለን ወይም ደግሞ እንተዋለን የሚለው ነገር ዛሬ የምነግራችሁ ይሆናል ማለት ነው። ዶክተር ሱራፌል እባላለሁ። ቻናሉን ሰብስክራይብ እያደረጋችሁ ከኔ ጋር እስከ ቪዲዮ መጨረሻ ድረስ እንድትቆዩ በትህትና ጠይቃችኋለሁ። ምክንያቱም ይህ ቻናል በጣም የምትማሩበትና የጤና ቪዲዮ ብቻ የሚለቀቁበት ቻናል ስለሆነ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ፣ ለሌሎች ሰዎችም ሼር ማድረግና ከዚህ ኢንፎርሜሽን ወይም ደግሞ ከዚህ የጤና መረጃ ሌሎችም እንዲያገኙ እንድታደርጓቸው በትህትና ጠይቃችኋለሁ ማለት ነው። እንግዲህ በቀጥታ ወደ ቪዲዮ ስገባ እንግዲህ ዛሬ የምናየው ኦቨር ኮንሳምፕሽን ኦፍ ሹገር ወይም ደግሞ ከመጠን ያለፈ የስኳር አጠቃቀም ምን አይነት የጤና ችግሮችን እያመጣብን እንደሆነ በሰውነታችን ውስጥ በጣም አደገኛ የሆነ ችግሮችን እያስከተለብን እንደሆነ በጣም የምናየው የሚሆነው ማለት ነው። በመጀመሪያ ስኳር ስንጠቀም ቀስ በቀስ እየለመድንና መጠኑን እየጨመርን ነው የምንመጣው። ይህ የሚሆነው ደግሞ በብዛት መጠቀም በጀመረን ቁጥር ስፔሻሊ ደግሞ ከቡና ጋር ሊሆን ይችላል፣ ከተለያዩ መጠጦች ጋር ሊሆን ይችላል። የስኳር መጠንን በምንጠቀም ሰዓት በየቀኑ እየጨመርንና መጠኑን ከፍ እያደረግን ነው የሚሆነው። ይሄ የሚሆነው ደግሞ የኢነርጂ ቡስት ስለሚያደርግልንና በጣም ቶሎ የመነቃቃት ስሜትን ስለሚፈጥርልን ከጊዜ ወደ ጊዜ መጠኑ ከፍ እያለ ካልሆነ ያንን ስሜት ስለማናገኘው የስኳር መጠናችንን በምንጠቀመው ነገር በአጠቃላይ እየጨመርን ነው የምንሄደው ማለት ነው። ይህ በሚሆን ሰዓት ደግሞ ከፍተኛ የሆነ የስኳር መጠንን በሰውነታችን ውስጥ እያከማችን እና በጣም ከፍተኛ የሆነ ችግሮችን እየፈጠርን ነው የምንሄደው ማለት ነው። እንግዲህ በመጀመሪያዎቹ አካባቢ ላይ የስኳር መጠንን ከፍ እያደረግን በመጠን ቁጥር በጣም ከፍተኛ የሆነ ኢነርጂ ይሰጠናል። እናም ከዛም ባለፈ ደግሞ የመነቃቃት ስሜታችንን ቡስት የማድረግ ሁኔታዎችን እናያለን። ስፔሻሊ ደግሞ ከቡና ጋር በምንጠቀምበት ጊዜ እነዚህን ነገሮች በደንብ የምናስተውል ነው የሚሆነውና ይህ የሚሆነው ደግሞ የዶፓሚን የምንለው የደስታ ሆርሞን በከፍተኛ ሁኔታ እንዲመነጭ ስለሚያደርግ መጠኑ ከፍ እያለ በሄደ ቁጥር ደግሞ ያ ዶፓሚን የሚሰጠን ጥቅም ወይም ደግሞ በሰውነታችን ውስጥ የደስታ ሆርሞን የምንለው ነው ዶፓሚን። ይህን ዶፓሚን በጣም በከፍተኛ ሁኔታ እንዲመነጭ ያደርጋል። ከጊዜ ወደ ጊዜ ግን እየተዳከመ ኦቨር ኮንሱምድ ካላደረግን ወይም ደግሞ በጣም ካልተጠቀምን ይህ ዶፓሚን የምንለው ሆርሞን የመመንጨት ሁኔታው በጣም ዝቅ እያለ ነው የሚሄደውና በዛ አማካኝነት ሱስ ውስጥ የምንገባበት ሁኔታዎች አሉ። ይህ የሚሆነው ከቡና ጋር በጣም በከፍተኛ መጠን የምንጠቀመው ከሆነ ይሄ ችግር ያጋጥመናል ማለት ነው። ሌላኛው ነገር ደግሞ እንቅልፍ የማጣት ሁኔታዎች ነው። ይሄም ከዚሁ ጋር የተያያዘ ሲሆን በጣም በከፍተኛ ሁኔታ ሙዳችንን የመረበሽ ወይም ደግሞ መጥፎ ስሜት እንዲሰማን የማድረግ ሁኔታዎች ይፈጠራሉ ማለት ነው። ሌላው ደግሞ ኢንሱሊን ሬዚስታንስ ይፈጥራል በሰውነታችን ውስጥ። ያ ማለት በጣም ሃይ አማውንት ኦፍ ኢንሱሊን እንዲመረትና በጣም ፋት አኩሙሌት እንዲሆን በሰውነታችን ውስጥ ያደርጋል ማለት ነው። ይህ የሚሆነው ደግሞ በጣም ከፍተኛ የሆነ ጣፋጭ ወይም ደግሞ ስኳርን በምንጠቀም ሰዓት የኢንሱሊን መጠን ከፍተኛ ሲሆን ፋት ዲፖዚሽን ወይም ደግሞ በሰውነታችን ውስጥ ፋት የመከማቸት ሁኔታዎች ይፈጠራሉ። ይህ ከሆነ ደግሞ ኦበስቲ ወይም ደግሞ ከመጠን ያለፈ ውፍረት ይፈጠራል ማለት ነው። ከዚህ ጋር ተያይዞ የሚመጣው ምንድነው? ታይፕ 2 ዳያቤቲስ የመከሰት እድሉ በጣም ከፍተኛ ይሆናል ማለት ነው። ቅድም እንደነገርኳችሁ የኢንሱሊን ሬዚስታንስ የሚያመጣ ከሆነ ፋት አኩሙሌት ከሆነ ወደ ቤሊያችን አካባቢ ወይም ደግሞ ቦርጭ የማውጣትና በጣም ከፍተኛ የሆነ ፋት አኩሙሌት የማድረግ ሁኔታዎች ይፈጠራሉ። ከዛ ጋር ተያይዞ የዳያቤቲስ ወይም ደግሞ የስኳር ህመም ደረጃ 2 የሚባለውን የስኳር ህመም የማምጣት እድሉ ከፍተኛ ይሆናል ማለት ነው።
ሌላኛው ነገር የድካም ስሜት በጣም በከፍተኛ ሁኔታ የድካም ስሜት እንዲሰማን ያደርጋል። ቅድም እንደነገርኳችሁ ስኳርን አብዝተን ስንጠቀም ኢነርጂ ቡስት ያደርግልናል። ይህ የሚሆነው ደግሞ ለትንሽ ሰዓታቶች ወይም ደግሞ ለደቂቃዎች በጣም የመነቃቃት ስሜት፣ ኢነርጂ የመሰማት ስሜት እና ስፔሻሊ ከቡና ጋር ብያችኋለሁ። ስፔሻሊ ከቡና ጋር በምንጠቀም ሰዓት ይህን ስሜት እናነባለን። ምክንያቱም ሰውነታችን የሚፈልገውን አይነት ግሉኮስ ያገኛል ለአጭር ጊዜ ማለት ነው። በጣም ከፍተኛ የሆነ የመነቃቃትና የኢነርጂ ቡስት ያደርጋል። ከዛ ቆይታ በኋላ ከቆይታዎች በኋላ ግን በጣም ከፍተኛ የሆነ የራስ ምታት፣ የድካም ስሜት የሚሰማን ነገሮች ይፈጠራሉ ማለት ነው። ስለዚህ ከፍተኛ የሆነ ስኳር በምንጠቀም ሰዓት ይህንን ነገር እናስተውላለን። ሌላው ደግሞ አሁን የምነግራችሁ እንዴት የስኳር መጠኑን እንዴት መቀነስ እንችላለን ወይም ደግሞ በቀን ውሏችን ውስጥ የምንጠቀማቸውን የስኳር መጠኖች እንዴት እንቀንሳቸዋለን የሚለውን የተወሰነ ነጥቦችን እነግራችኋለሁ ማለት ነው። የመጀመሪያውና ዋነኛው ነገር ምንድነው? በምንጠቀማቸው ነገሮች ላይ ወይም ደግሞ በቡና ላይ ሊሆን ይችላል፣ በተለያዩ መጠጦች ላይ የስኳር መጠኑን ሊሚት ማድረግ ወይም ደግሞ መገደብ መቻል አለብን ማለት ነው። ስለዚህ የመጀመሪያውና ዋነኛው ነገር በቀናችን ውስጥ የምንጠቀመው የስኳር መጠኑን መቀነስ መቻል ይኖርብናል ማለት ነው። ይህ በምናደርግ ሰዓት ከጊዜ ወደ ጊዜ መጠኑን እየቀነስን በመጣን ቁጥር ጥሩ የሆነ ኦቨር ኮንሳምፕሽንን ኮንትሮል የምናደርግበት ሁኔታዎች ይፈጠራሉ ማለት ነው። ሌላኛው ነገር የታሸጉ ምግቦችንና ጣፋጭ ነገሮችን ማስወገድ ነው። ይህ በምታደርጉ ሰዓት ጥሩ የሆነ የጤና ሁኔታዎችን በራሳችሁ ላይ ታመጣላችሁ ማለት ነው። ሌላው ኦቨር ኮንሱምድ እንኳን ብታደርጉ በጣም በከፍተኛ ሁኔታ ማለት ነው ከቡና ጋር ከተለያዩ ነገሮች ጋር በምትጠቀሙበት ሰዓት ኦቨር ኮንሱምድ ስታደርጉ በብዛት ውሃ መጠቀም መቻል ይኖርባችኋል ማለት ነው። በቂ የሆነ ውሃ መጠቀም መቻል አለባችሁ። ይህን በምታደርጉ ሰዓት ፍለሽ ስለሚያደርገው ማለት ነው። ስለዚህ ውሃ በጣም መጠቀም ይኖርባችኋል። ይህንን ካደረጋችሁ የተሻለ ለውጥን ማምጣት ትችላላችሁ ማለት ነው። ኦቨር ኮንሱምድ የምታደርጉ ሰዎች ይህንን በማድረግ የተሻለ ለውጥ እንድታመጡ እመክራችኋለሁ ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ አብራችሁኝ ስለቆያችሁ በጣም አመሰግናለሁኝ። ቻናሉን ሰብስክራይብ ያደረጋችሁ በድጋሚ ለሌሎች ሰዎች ሼር እና ላይክ ያደረጋችሁ ለሌሎች ሰዎች እንዲደርስ እንድታደርጉ በትህትና ጠይቃችኋለሁ። በቀጣይ አስተማሪ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።